ሰላም ውድ የመክሊት ቲዩብ ተከታታዮች እንኳን ወደ መክሊት ቲዩብ በሰላም መጣችሁ። መክሊት ቲዩብ ስነ ልቦናዊ የሆኑ ሐሳቦችን እያነሳን የምንነጋገርበት መድረክ ይሆናል። እኔ በአምላክ እባላለሁኝ፣ የስነ ልቦና ባለሙያ ነኝ። በዛሬው ዕለት እንደተለመደው አስፈላጊ የሆነ አንድ ርዕስ ይዤላችሁ መጥቻለሁ። ይሄም በተለምዶ የመርሳት ህመም ይባላል። ግን አማርኛ ቃል ፍቺ ቀጥተኛ ትርጉም እስካሁን አልተገኘለትም። ስሙም ዲሜንሺያ ይባላል። ዲሜንሺያ ስንቶቻችንን እስቲ ስለ ዲሜንሺያ የምናውቀው? ዲሜንሺያ ምን ማለት ነው? ምልክቶቹ ምንድን ናቸው? ማስጠንቀቂያ የሆኑስ ምልክቶች ምንድን ናቸው? የሚሉትን እንመለከታለን። ወደ ፕሮግራሙ እንገባለን። አመሰግናለሁ። እስቲ አንድ ቀን ስትነሱ እራሳችሁን በመስታወት ስትመለከቱ ማን እንደሆናችሁ ሳታውቁ ስትቀሩ፣ ልጆቻችሁን ስትረሱ፣ ወይም ደግሞ ረጅም ጊዜ አብራችሁ የኖረን ሰው አለማስታወስ ምን ያክል ከባድ እንደሆነ አስባችሁታል? ይሄ እንግዲህ ከዲሜንሺያ ጋር የሚኖሩ ሰዎች ሁል ጊዜ የሚገጥማቸው ነገር ነው ማለት ነው። ዲሜንሺያ አንድ ህመም አይደለም። ቃሉ የማስታወስ ችሎታን፣ የአስተሳሰብ ችሎታን፣ የማህበራዊ ችሎታን በእጅጉ የሚጎዳ፣ በጥቅሉ የዕለት ተዕለት ተግባራችንን በተገቢ ሁኔታ እንዳናከናውን የሚያደርገን የህመም ምልክቶች ስብስብ ነው። እንዲሁም የማስታወስ ችሎታን ብቻ የሚነካ አይደለም። የአንድን ሰው ማንነት፣ ባህሪ፣ ስሜት በእጅጉ የሚጎዳ ይሆናል። በዲኤስኤም-5 ቴክስት ሪቪዥን ወይም ደግሞ ዲያግኖስቲክ ስታቲስቲካል ማኑዋል 5 ቴክስት ሪቪዥን ላይ የተለያዩ የዲሜንሺያ አይነቶች አሉ። ብዙ ጊዜ ኮመን የሆኑት አይነቶችን ስንመለከት አልዛይመር ዲዚዝ ወይም ደግሞ አልዛይመር የምንለው ከ60 እስከ 80% ብዙ ጊዜ ሰዎችን የሚያጠቃ የዲሜንሺያ አይነት ነው። ቫስኩላር ዲሜንሺያ የምንለው አለ። ቫስኩላር ዲሜንሺያ ብዙ ጊዜ ከስትሮክ ጋር ወይም ደግሞ ከስትሮክ በኋላ የሚመጣ ከስትሮክ ጋር ተያያዥነት ያለው የዲሜንሺያ አይነት ነው። ሌላኛው ሌዊ ቦዲ ዲሜንሺያ የሚባል አለ። የሰዎችን እንቅስቃሴ እንዲሁም ደግሞ አስተሳሰብን የሚጎዳ የዲሜንሺያ አይነት ነው። ሌላኛው ደግሞ ፍሮንቶ ቴምፖራል ዲሜንሺያ የሚባል አለ። ይሄ ብዙ ጊዜ የሰዎችን ፐርሰናሊቲ፣ ባህሪ በእጅጉ የሚጎዳ የዲሜንሺያ አይነት ነው። መቼ ነው የሚጀምረው? ብዙ ሰዎች የመርሳት በሽታ የሚያጠቃው አረጋውያንን ብቻ ነው ብለው ያስባሉ። እና እውነት ነው፣ አብዛኞቹ ጉዳዮች የሚጀምሩት ከ60 ዓመት በኋላ ነው። ይህ ደግሞ ዘግይቶ የጀመረ የዲሜንሺያ አይነት ነው። ነገር ግን የመርሳት ችግር በጣም ቀደም ብሎ ሊጀምር ይችላል። አልፎ አልፎ በ30ዎቹ፣ 40ዎቹ እና 50ዎቹ። እዚህ ውስጥ ያሉ ሰዎች ኤርሊ ዲሜንሺያ ነው ልንለው እንችላለን። ተጋላጭነታችንን የሚጨምረው ምንድን ነው ብለን ስንመለከት እድሜ ትልቁ ፋክተር ነው። ነገር ግን ሌሎች ባዮሎጂካል የሆኑ ለምሳሌ የዘረመል፣ የጭንቅላት ጉዳቶች፣ የልብ ህመም እና የአኗኗር ዘይቤን ይጨምራሉ። ጥሩ ዜና ምንድነው? በአእምሮም ሆነ በአካል ንቁ መሆን ዲሜንሺያ የመያዝን አቅም ለመቀነስ ያግዛል ማለት ነው። ዲሜንሺያ መድኃኒት አለው ወይ
ይድናል ወይ ብሎ ብዙ ሰው መጠየቁ አይቀርም። በሚያሳዝን ሁኔታ ለዲሜንሺያ መድኃኒት አልተገኘለትም። ግን ቀደም ብለን ካወቅነው፣ ቀደም ብለን ከነቃን ሂደቱን መቀነስ እንችላለን ወይም ደግሞ ልንገድበው እንችላለን ማለት ነው። እንግዲህ ብዙ ጊዜ ዲሜንሺያ ያለባቸው ወይም ደግሞ ከዲሜንሺያ ጋር የሚኖሩ ሰዎች ብዙ አይነት የባህሪ ለውጦችን ያስተናግዳሉ። መናደድ ሊሆን ይችላል፣ መበሳጨት ሊሆን ይችላል፣ ቦታቸው ሊጠፋቸው ይችላል፣ እንዲሁም ደግሞ ያስቀመጡት ዕቃ ሊጠፋባቸው ይችላል። ስለዚህ ብዙ ጊዜ ከቤተሰቦቻቸው ጋር ከፍተኛ የሆነ ግጭት ሊገጥማቸው ይችላል፣ ወይም ደግሞ መስማማትን በእጅጉ ያጣሉ ማለት ነው። ከቤተሰቦቻቸው ጋር ብቻ ሳይሆን አካባቢያቸው ካሉ ሰዎች ጋር አለመስማማት ሊገጥማቸው ይችላል። ይሄ ደግሞ እጅግ በጣም ከፍተኛ የሆነ የስነ ልቦና ጫና እንዳለው መረዳት አያቅትም። ዲሜንሺያ ጋር የሚኖሩ ሰዎች እጅግ በጣም ፍርሃት ውስጥ ይገባሉ። በተለይ ደግሞ የመጀመሪያዎቹ አካባቢ ወይም ደግሞ ሙሉ በሙሉ እውቀት ወይም ደግሞ ስለራሳቸው ግንዛቤ ባላቸው ወቅት ሲሆን በጣም ከባድ ነው የሚሆነው። በዚህ ጊዜ ድብርት ሊኖራቸው ይችላል፣ ጭንቀት ሊኖራቸው ይችላል፣ የተለያዩ ስነ ልቦናዊ ጫናዎችን ሊያስተናግዱ ይችላሉ። ይሄም ማለት እንግዲህ በመጀመሪያዎቹ አካባቢ ይሄ መርሳት፣ ለምሳሌ ቁልፍ አስቀምጠው ሊጠፋባቸው ይችላል። የሆነ ቦታ ለመሄድ ተነስተው መንገዱ ጠፍቶባቸው ሊመለሱ ይችላሉ። ወይም ደግሞ ያልሆነ መንገድ ላይ ሊሄዱ ይችላሉ። ወይም በታክሲ ወይም በተለያዩ ትራንስፖርት አይነቶች እየተጓዙ ቦታቸው ላይ ሳይሆን ያሉበትን ሳይረዱ የማይሆን ቦታ ላይ ወርደው መጥፋት ሊገጥማቸው ይችላል። እንግዲህ አስተውላችሁ ከሆነ ብዙ ጊዜ አገራችን ውስጥ የአፋልጉኝ ምልክት በተለይ በእድሜያቸው ገፋ ባሉ ሰዎች የአፋልጉኝ ፖስተሮች ይለጠፋሉ አይደለ? በየመንገዱ። ማን ያውቃል እነዚህ ሰዎች በዲሜንሺያ እየተሰቃዩ እንደሆነ። ስነ ልቦናዊ ጫናው ምን ይመስላል የሚለውን እስቲ እንመለከታለን። እንግዲህ ቀደም ብዬ እንደነገርኳችሁ ዲሜንሺያ ጋር የሚኖሩ ሰዎች የተለያዩ ስነ ልቦናዊ ጫናዎችን ያስተናግዳሉ። ጭንቀት፣ ፍርሃት፣ ድብርት እና የመሳሰሉትን። አስቡት እስቲ እንግዲህ የእናንተ ቤተሰብ የሆነ ሰው ድንገት በዚህ ህመም ቢጠቃ ምን ሊሰማችሁ ይችላል? የሆነ ጊዜ ጤናማ ሆኖ የነበረ ሰው ድንገት እናንተ ልጆቻቸው እንደሆኑ ሳይረዱ ሲቀሩ ምን አይነት ስነ ልቦናዊ ጫና ሊኖራችሁ ይችላል እንደ ቤተሰብ? ስለዚህ ዲሜንሺያ በሁለቱም ወገን በቤተሰብም እንዲሁም ደግሞ በዲሜንሺያ ጋር ከሚኖረውም ሰው ጋር እጅግ በጣም ከፍተኛ የሆነ ስነ ልቦናዊ ጫና አለው ማለት ነው። ቤተሰብና እንክብካቤ የሚያደርግላቸው ሰዎች የሚወዱት ሰው ሲለወጥ ማየቱ በጣም ሊያሳዝናቸው ይችላል። ብዙዎች አሁንም በህይወት ያለ ቢሆንም አንድ አይነት ህይወት የሌለውን ሰው በሐዘን ስሜት ይዋጥላቸዋል። ይህ ደግሞ እንክብካቤ የሚያደርግላቸው ሰዎች እንዲዝሉ፣ እንዲጨነቁና የመንፈስ ጭንቀት እንዲያድርባቸው ሊያደርግ ይችላል። ስነ ልቦናዊ ድጋፍና ራስን መንከባከብ በጣም አስፈላጊ እንጂ ራስ ወዳድነት አይደለም። ደረጃዎቹ ስንት ናቸው? የዲሜንሺያ 3 አይነት ደረጃዎች አሉት። የመጀመሪያው እጅግ በጣም አነስተኛ ማይልድ የምንለው ይሆናል። ቀጥሎ መካከለኛ ወይም ሞዴሬት የምንለው ሲሆን የመጨረሻው ግን ሲቪየር ነው ማለት ነው። ሲቪየር ደረጃ ሲደርስ እነዚህ ሰዎች ምንም ነገር ማስታወስ አይችሉም። ሁሉንም ነገር በሰዎች እጅ ላይ ይሆናሉ ማለት ነው። የዕለት ተዕለት ተግባራቸውን ማከናወን አይችሉም።
ምልክቶቹ ምንድናቸው ብለን ስንመለከት እንግዲህ ግዴለሽነት መታየት ይጀምራል። መረበሽ፣ ማህበራዊ መስተጋብርን ወይም ደግሞ በማህበራዊ ሁኔታዎች ላይ ለመሳተፍ ፍላጎት አለማሳደር፣ ሃሉሲኔሽንስ ኤንድ ዴሉዥንስ የምንላቸው ወይም ደግሞ ሃሉሲኔሽን ማለት ሰዎች ሊያዩቸው የማይችሉ ነገር ወይም ደግሞ ጤነኛ የሆኑ ሰዎች ሌሎች ሰዎች የማያዩቸው የማያዳምጧቸው ነገር ግን እነዚህ ሰዎች ሊያዩቸው ይችላሉ፣ ሊያዳምጡ ይችላሉ ማለት ነው። ድምፅ፣ ንግግር ሊያዋራቸው ይችላል ወይም ደግሞ ሰዎች ሊታዩቸው ይችላሉ። ዴሉዥንስ ሲሆን ደግሞ እጅግ በጣም ጠንካራ የሆነ የማይንቀሳቀስ እምነት ማለት ነው በነገሮች ላይ። እነዚህ ሰዎች ምናልባት እቃ ጠፍቷቸው ከሆነ ይሄን እቃዬን የወሰደው እከሌ ነው ብለው ምንም አይነት የማያደራድር የሆነ ጠንካራ አቋም ይኖራቸዋል ማለት ነው። የማስታወስ ችሎታን ማጣት፣ በተለይ ደግሞ ከቅርብ ጊዜ ወዲህ የተከናወኑ ነገሮችን አለማስታወስ። በዚህ ጊዜ እነዚህ ሰዎች ደጋግመው ጥያቄዎችን ሊጠይቁ ይችላሉ። ደጋግመው ነገሮችን እንድታስረዷቸው ሊጠይቋቸው ይችላሉ። በዕለት ተዕለት ኑሯቸው ላይ ችግሮቻቸውን በቀላሉ መፍታት ይቸገራሉ። ይሄ ማለት እንግዲህ ለምሳሌ የምግብ አሰራር፣ የገንዘብ አያያዝ፣ የራስን ንጽህና ከመጠበቅ አኳያ ቅደም ተከተሉን በአግባቡ መከተል ላይችሉ ይችላሉ። ጊዜን፣ ቦታን፣ አካባቢያቸውን በተመለከተ ግራ መጋባት ይኖራቸዋል። ለምሳሌ ስለ ወቅቶቹ፣ ስለ ቀኑ፣ ስለ ቦታው፣ ስላሉበት ሁኔታ ቶሎ ለማስታወስ ወይም ቶሎ ለመናገር ላይችሉ ይችላሉ። ደግሞ እጅግ በጣም የቀነሰ ያልተለመዱ ውሳኔዎችን ሊወስኑ ይችላሉ። እንግዲህ እነዚህ ሰዎች ምናልባት በቦርሳቸው የተወሰነ ገንዘብ እጃቸው ላይ ቢሆን ሙሉ ለሙሉ አንስተው ላልተፈለገ ነገር ወይም ደግሞ ለሰው ሙሉ ለሙሉ ሊሰጡት የሚችሉበት ሁኔታ ይፈጠራል ማለት ነው። በአይነቱ ደግሞ ለየት ያለ ጥርጣሬ ሊኖራቸው ይችላል። በቀላሉ መበሳጨት ሊያጋጥማቸው ይችላል። አሁን የምነግራችሁ ነገር የማስጠንቀቂያ ምልክቶች ናቸው። ብዙ ጊዜ ችላ ባንላቸው እንግዲህ ይህንን ነገር አንስቼ ወይም ደግሞ ስለዚህ ጉዳይ ከእናንተ ጋር ቀርቤ ለመናገር የወሰንኩበት ምክንያት የራሴ ሰው በሆነ ሰው ይሄ ነገር ስለገጠመኝ ነው እና ስሜቱ ምን ያክል ከባድ እንደሆነ በተለይ ደግሞ ለቤተሰብ ራሱ እጅግ በጣም ጫና ያሳድራል። አሁን ላይ ሆነን ስናስበው እንዲህ ባይሆን ኖሮ፣ በዚህ ጊዜ እኮ እንዲህ ቢሆን ኖሮ እንዲህ ደረጃ አይደርስም ነበር የማለት ነገር ይኖረናል። ስለዚህ ምልክቶቹን አይተን ችላ ብለናቸው ኋላ ላይ ነገሩ ከባሰ በኋላ ከመጨነቅ፣ ከማዘን እንዲሁም ደግሞ ወደ ኋላ ተመልሶ ከመጸጸት ካሁኑ እርምጃ መውሰድ ያስፈልጋል ማለት ነው። ስለዚህ ቅድም የነገርኳችሁ ምልክቶች አሉ አይደለም? ከዛ ላይ ደግሞ ማስጠንቀቂያ ምልክቶች የምንላቸው ብዙ ጊዜ እቃ አስቀምጣችሁ ያስቀምጣችሁበት ቦታ የሚጠፋችሁ ከሆነ የዕለት ተዕለት ተግባራችሁን በአግባቡ ማከናወን ሳትችሉ ስትቀሩ፣ ከማህበራዊ ሁኔታችሁ ስትወጡ፣ አዳዲስ እውቀትን በቀላሉ መቀበል ሲቸግራችሁ፣ እንዲሁም ደግሞ ቦታዎች ሲጠፋችሁ፣ አዲስ ቦታ ላይ ስትሆኑ ግራ መጋባት ካላችሁ መጀመሪያ አካባቢ በተለይ ደግሞ ይሄ የድብርቱ ስሜት ይሄ ጥሩ ያልሆነው ስሜት ስለሚኖር የዛ ስሜት ውጤት ደግሞ በቃ ግዴለሽነት ይኖራል። ራስን ከአካባቢው ጋር ዲታች ማድረግ ሊኖር ይችላል ማለት ነው። ስለዚህ ቤተሰብም ቢሆን ሰዎቹም ደግሞ ይህንን ነገር ኤክስፒሪየንስ የምታደርጉ ሰዎች ካላችሁ እውነት እላችኋለሁ በጊዜ ወደ ሕክምና ባለሙያ መሄድ ያስፈልጋል ማለት ነው። አልፎ አልፎ የማስታወስ ችሎታ ማሽቆልቆል የተለመደ ቢሆንም
የበሽታው ምልክቶች በተለይም የዕለት ተዕለት እንቅስቃሴን የሚያስተጓጉሉ ምልክቶች የሕክምና ምርመራ እንዲያደርጉ ሊነሳሱ ይገባል። ወቅታዊ የሆነ የምርመራ ውጤት የበሽታውን ምልክቶች ለመቆጣጠርና ከፊታችን ለሚጠብቀን ነገር ለመዘጋጀት ሊረዳን ይችላል። ስለዚህ እንደነገርኳችሁ ይህንን ነገር ችላ ባለማለት በጊዜ ወደ ሕክምና ቦታ በመሄድ ተገቢውን የሆነ ምርመራ በተለይም ደግሞ ከአእምሮ ሐኪም በመነጋገርና በመገናኘት አስፈላጊውን የሆነ ሕክምና መውሰድ ይቻላል ማለት ነው። ስለዚህ ምን አይነት ጥንቃቄዎችን እናድርግ ብለን ስንመለከት እንደ ቤተሰብ እንግዲህ እንዲህ አይነት ሰዎች በአጠገባችን ካሉ እነሱ ጋር ተገቢውን የሆነ እነሱን የሚገልጽ ነገር እንደያዙ እርግጠኛ መሆን ያስፈልጋል። ለምሳሌ መታወቂያ፣ ስልክ ቁጥር የመሳሰሉትን ነገሮች ማለት ነው። እንዲሁም ደግሞ ሰዎች አጠገባቸው በመሆን አስፈላጊውን የሆነ እርዳታ ያደርጉላቸው ይገባል። ብዙ ጊዜ በዚህ ህመም የተጠቁ ሰዎችን ላይፈልጉ ይችላሉ፣ ወይም ደግሞ አጓጉል የሆኑ ጥርጣሬዎችን ሊያስተናግዱ ይችላሉ። እነዚህ ሰዎች ሊጎዱ ነው የመጡት፣ የራሳቸውንም ቤተሰብ ሊሆን ይችላል ማለት ነው። ስለዚህ እንዲህ አይነት ነገሮችን ቢኖሩ ይሄ ከበሽታው ጋር የተያያዘ ነገር እንደሆነ በመረዳት ከነሱ ሳንርቅ ተገቢውን እንክብካቤ ማድረግ ይገባናል ማለት ነው። እንደ ቤተሰብ ደግሞ ያው እንግዲህ የምትወዱት ሰው በእንዲህ አይነት ሁኔታ እየተሰቃየ መመልከት እጅግ በጣም የሚረብሽ ስነልቦናዊ ጫና ያለው እንደሆነ እረዳለሁኝ። ሆኖም ግን እናንተም ከባለሙያ ጋር ለምሳሌ ነገሮችን እንዴት አድርጋችሁ ማስኬድ እንዳለባችሁ ከስነልቦናዊ ባለሙያ ጋር መነጋገር ሊሆን ይችላል። ከዛ ተጨማሪ ደግሞ አብሯችሁ የሚያግዛችሁ ሰው መፈለግ ይኖርባችኋል። ምክንያቱም እንግዲህ በዚህ ህመም የተጠቁ ሰዎች ምናልባት ሌሊት እንቅልፍ ላይተኙ ይችላሉ፣ መውጣት ሊፈልጉ ይችላሉ፣ መሄድ ሊፈልጉ ይችላሉ፣ የተረጋጋ ነገር ላይኖራቸው ይችላል። ስለዚህ በዚህ ጊዜ ድካም ሊኖረው ስለሚችል የሚያግዝ ሰው እጅግ በጣም አስፈላጊ ነው ማለት ነው። ከዛ ውጭ ደግሞ ያው ራስን መንከባከብ፣ በአስፈላጊ ሰዓት ምግብ መመገብ፣ ተገቢ የሆነ እንቅልፍ በተቻለ አቅም ለመተኛት መሞከር ያስፈልጋል ማለት ነው። እንግዲህ ይህንን ማድረግ ግን ራስ ወዳድነት አይደለም። ምክንያቱም እኛ ይህንን ነገር የማናደርግ ከሆነ ይህንን ሰው ልናግዘው ስለማንችል ማለት ነው። የዛሬው ፕሮግራም ይህንን ይመስል ነበረ። በቀጣይ በሌላ ሀሳብ እስከምንገናኝ ድረስ ቸር ጠብቁኝ ብዬ እላችኋለሁኝ። መልካም ጊዜ ይሁንላችሁ። ሰላም ሁኑ። አመሰግናለሁ።